እግዚአብሔር ጸሎትን ይመልሳል። እግዚአብሔር ጥያቄን ይመልሳል። ግን ጥያቄያችን እስኪመለስ ድረስ እንዴት እንኑር? እግዚአብሔር በራሱ ጊዜና በራሱ መንገድ ችግሮቻችንንና ጥያቄዎቻችንን ይመልሳል። ታዲያ እኛ እስከዚያ ድረስ እስኪመልስልን ድረስ እንዴት እንኑር? ከዕንባቆም ምን እንማራለን? አንደኛው ከዕንባቆም የምንማረው አንደኛው ችግሮቻችንንና ጥያቄዎቻችንን ጌታ እስኪመልስልን ድረስ ለማሰብና ለማሰላሰል ቆም እንበል። አንሩጥ፣ አንቸኩል። ጌታ እስኪመልስልን ድረስ ለችግሮቻችንና ለጥያቄዎቻችን እግዚአብሔር መልስ እስኪሰጠን ድረስ ለማሰብና ለማሰላሰል ቆም እንበል። አንሩጥ፣ አንቸኩል። እግዚአብሔር ጥያቄዎቻችንን፣ ክርክሮቻችንን ይመልሳል።